በሴዶና በጆኒ በሚደረገው ፋይት ላይ የሚያሸንፈው ሴዶ ነው ብዬ አምናለሁ። አሁን ያኔ ንቃተ ህሊና ስለተባለ አላሸነፈም። አሁን ደግሞ ጆኒ ስለተባለ የማሸነፍ እድል ይኖረዋል ማለት አይደለም። ልጅ ዳውድን ሰምታችሁት ከሆነ አሁን ወቾ ጉር ላይ ባደረገው ኢንተርቪው ላይ ሰምታችሁት ከሆነ ጉልበቱ ላይክ ጅብ ነው ብሏል። ሴዶ ይሸነፋል ነው ያሸንፋል የሚል ማግኘት እኔ ከእንትን እንኳን። ሰላም እንዴት ናችሁ ጋይስ? ዛሬ አንገብጋቢና ወቅታዊ በሆነ መረጃ መጥቼላችኋለሁ። የራሳችንንም አላምት እናስቀምጣለን። ሁላችንም የሚያስብ ነው። ደስ የሚለው ነገር ሴዶና ጆኒ መፈራረማቸው ነው። ግን ደስ የማይልም ደግሞ ያው አብዛኛው ሰው ሴዶ ጋር የሚያነሳው ነገር ልክ ነው ብዬ አላምንም። ቢሆንም ግን ወደ ተፈራረሙበት ውል ሐሳብ ምናምን ሁላችሁም ስለምታውቁት ቀጥታ በመጀመሪያ ምንድነው ይሄ የሚያደርጉት ፋይት ምንድነው? ይሄ ኤምኤምኤ የሚባለው ምንድነው የሚለውን በጥቂቱ ነው። ኤምኤምኤ ማለት ሚክስድ ማርሻል አርት ማለት ነው። አትሌቶች የማርሻል አርት ዘርፎች ማለትም ለምሳሌ ከቦክስ፣ ከትግል፣ ከሙዋይታይ እና እንደውም ከብራዚሊያን ጂውጂትሱ የተገኙ የድብልቅና የትግል ስልቶች እንዲጠቀሙ የሚፈቀድ ሙሉ በሙሉ የአካል ንክኪ ያለው የስፖርት አይነት ነው ወይም ደግሞ ፋይት አይነት ነው። ውድድሮቹ በቆመ አቋም ከሚደረጉ ድብድብ ልውውጦች እስከ መሬት ላይ እስከሚደረግ ትግል ድረስ የሚደርሱ በርካታ ፈተናዎችን የሚያልፍ ነው። የዚህ ስፖርት ዋና ዋና ክፍሎችን ስንመለከት ምንድነው? የመጀመሪያው ምት ነው። ምት ይቻላል። ለምሳሌ ቡጢ፣ እርግጫ፣ የጉልበትና የክር ምቶች ያካትታል። ተወዳዳሪው እነዚህን ስልቶችን አብዛኛውን ጊዜ ከቦክስ፣ ከሙዋይታይና ከካራቴ ይወስዳሉ። ሁለተኛ ደግሞ ሪስሊንግ ወይም ደግሞ ትግል የምንለው ደግሞ ትኩረቱ ተጋጣሚውን በመጥለፍ መሬት ላይ መጣል ነው። ግራፕሊንግ የሚባል ደግሞ አለ። ይሄ ግብ ማለት ነው። ይሄ ጦርነቱ ላይ መሬት ላይ ካረፈ በኋላ ያው የሚጣላው ሰውዬ ተጋጣሚዎቹን ለመቆጣጠር የተሻለ የድል ቦታ ለመያዝና ተጋጣሚው እጅ እንዲሰጥ የሚያደርጉ የቁልፍ ስልቶችን ለመጠቀም የብራዚሊያን ጂትሱ ስልትን ይጠቀማሉ ማለት ነው። ብቻ ኢንሾርት ተርም ይሄ ነው። ይሄ ኤምኤምኤ ፋይት የሚባለው ይሄ ነው። ያኔ ከንቃተ ህሊና ጋር በተደረገው ፋይት ላይ በሰከንዶች ስላለቀ ይህን ጨዋታ በደንብ ለማወቅ ትንሽ ይከብዳል። ቢሆን ግን አሁን ከነሴዶ ጋር በሚደረገው ውጊያ ላይ ትግል ላይ ግን ይህን ነገር እናያለን ብዬ አስባለሁ፣ አምናለሁ። ሴዶና ጆኒ በሚያደርጉበት ግጥሚያ ማን ሊያሸንፍ ይችላል ነው የኔ ሐሳብ። ጆኒ ችሎታ አለው፣ ኃይል አለው፣ አቅም አለው። የማሸነፍም እድል ሊኖረው ይችላል። ምክንያቱም ከንቃተ ህሊና ጋር ያደረገው ጨዋታ ስላስከበረው ነው። ያኔ ሁሉም ንቃተ ህሊና ባለበት ታይም ላይ በሰከንዶች በማይሞላ ሰዓት ንቃተ ህሊናን ሲዘረረው ሁሉም ጆኒ ማለት ጀመረ። ከዚህ አንጻር ሊያሸንፋል ብላችሁ ልትናስብ እንችላለን። ግን እንደኔ ሐሳብ ግን በዚህኛው ፋይት ላይ በሴዶና በጆኒ በሚደረገው ፋይት ላይ የሚያሸንፈው ሴዶ ነው ብዬ አምናለሁ። ምንም እንኳን ቢቀልድ፣ ምንም እንኳን ፈን የሆኑ ስራዎች ድርጊቶችን ብንመለከትም እንኳን ስትሬንግዝ ጥንካሬ አለው። ልጅ ዳውድን ሰምታችሁት ከሆነ አሁን ወቾ ጉር ላይ ባደረገው ኢንተርቪው ላይ ሰምታችሁት ከሆነ ጉልበቱ ላይክ ጅብ ነው ብሏል። ጅብ ደግሞ አንዴ ከተነሳበት በጣም ኃይለኛ የሆነ ጉልበት አለው፣ ኃይል አለው። ድጋሚ ልቡም የጅብ ነው ብሎ ነበረ፣ ይፈራል አይነት ነገር ነው ያለው። ግን ቢሆንም አሁን ፍርሃቱን አስወግዶ ፈርሟል። ይህ ማለት መፈረሙ ይህንን ፍርሃቱን እያሸነፈው ነው ማለት ነው። አሁን ማስወገድ ከቻለ አሁን እነዚህ ያልናቸውን ፍርሃቱን ማስወገድ ከቻለና ጥንካሬ ካለው እንዴት ሌላ የማሸነፍ እድል ሊኖረው ይችላል? አንደኛ የንቃተ ህሊና መሸነፍ ለሱ ሊጠቅመዋል። ምክንያቱም የጆኒን የአጣጣል ስልት፣ የእጅን የእግሩን አጠቃቀም በጥቂቱም ቢሆን ያውቃል ብዬ አስባለሁ። ስለሆነ እነዚህን ንቃተ ህሊና ጋር ያላቸውን ድክመቶችን በመጠቀም ጆኒን የመጣል እድል አለው። በተጨማሪ ደግሞ ስላልገባን ነው እንጂ ሴዶ ሲጀምር ስትሬንግዙን በብዙ ነገር አሳይቶናል። እንደ ቀልድም ቢሆን ሐሳብ የለውም ሲማታ አይታችሁት ከሆነ ሴትም ይሁን ወንድም ይሁን አብዛኛው አይታችሁታል። ፌመስ የሆነበት ነው። ለጥፍ ነው የሚያደርገው እያንዳንዱን። ይህንን እዛ ጨዋታ ላይ ቢያመጣው አሁን እንዳልነው ብዙ ነገር መጠቀም ስለሚቻል እዚህ ኤምኤምኤ ፋይት ላይ እነዛን ቢጠቀም የማሸነፍ እድል ይኖረዋል። እነዚህን እንደ ቀልድ የሰራቸውን ደግሞ በሲሪየስ ቢይዛቸው
ኃይሉን መጠቀም ቢችል አሁንም ኃይለኛ የሆነ ጥንካሬ ማግኘት ይችላል። ይሄ ልጅ የማሸነፍ እድል ይኖረዋል ነው። ብዙን ጊዜ በባህሪያችን እኛ በሰው የመነዳት ባህሪ ያለብን። ያኔ ንቃተ ህሊና ሲያወራ እኛ እሱን ብቻ ነበር ያየነው። ሐሳብ ሲያወራ በቃ ያሸንፋል ብሎ አብዛኛው ሰው በቃ ሹር የሆነው በንቃተ ህሊና ነበረ። ግን በሚያሳዝን ሁኔታ ተሸነፈ። አሁንም ደግሞ አሁን ሰው ሹር የሆነበት በማን ነው? ሴዶ ይሸነፋል ነው። ያሸንፋል የሚል ማግኘት እኔ ከእንትን እንኳን ከፖድካስት እንኳን ደረጃ ቁጭ አድርገው ሲያወሩ በቃ ሴዶ ይሸነፋል። እሱን ራሱ ሲጠይቁት 3 ሰከንድ ከቆየ ምናምን ይሉታል። ጆኒም ራሱ ተማምኖ ገና ሊያዘው እግሩን ነው መሰብርለት እያለ በየሚዲያው ሲናገር ነበረ። ግን ይሄ ተቃራኒ ሊሆን ይችላል ነው። አሁን ያኔ ንቃተ ህሊና ስለተባለ አላሸነፈም። አሁን ደግሞ ጆኒ ስለተባለ የማሸነፍ እድል ይኖረዋል ማለት አይደለም። ይሄ ፋይት የማሸነፍ ማን እንደሚያሸንፍ አይታወቅም። ስልቱን ካወቀ ሲክስ ፓክ ስላለው ምናምን አይደለም፣ ቦርጭ ስላለው አይደለም ይሄ ፋይት የሚሆነው። ስለሆነ አሁንም ግራና ቀኝን ማየት ያስፈልጋል። ጆኒ ያሸንፋል ወይም ደግሞ ሴዶ ያሸንፋል ሳይሆን ካለው አንጻር ብትመለከቱ የሴዶ የማሸነፍ እድል አለው ብዬ እኔ አምናለሁ። አብዛኛው ያሸንፋል ስላለ ያሸንፋል ማለት አይደለም። እንደ ሐሳብ እኔ 100% እርግጠኛ ነኝ ብዬ ባልላችሁ፣ ግን እንደ ሐሳብ ሴዶ ያሸንፋል ብዬ ነው የማምነው። ሁለተኛ ቢሸነፍም ራሱ የማሸነፍ ፕሮባብል አለው። ውሉን አይታችኋል፣ ፊርማውን አይታችኋል፣ ያነሳውን አይታችኋል። ለህዝቡ ሲል ነው የፈረመው። እናቱን አስፈቅዶ ነው የፈረመው። ይሄ ማለት ይሄ ራሱ ማሸነፍ ነው። ህዝብ ፍቅር ነው። ገባችሁ? ለህዝቡ ሲል ነው እየተፋለመ ያለው ይሄ ልጅ። ስለሆነ የማሸነፍ እድል አለው። ከጎኑ ልንሆን ይገባል። ከጆኒ ጋርም ከጎኑ ልንሆን ይገባል። ከሁለቱም ጎን ልንሆን ይገባል። አንሆን ማለት አይደለም። የሐሳብ ያክል ግን ማን ያሸንፋል ካላችሁኝ እኔ ሴዶ እላለሁ። ደግሞ ሴዶ እንዳለው ኢንሾርተን ብቻ አይናችንን ከፈት ብናደርግ የሴዶ የማሸነፍ ፕሮባብል አለው ነው የምለው። ለሁለቱም መልካም እድል ይሁን። አሁን ለፋይቱ ሊዘጋጅ ወራቶች ይቀሩታል። ስለሆነ በሳከስ አይደለም፣ ባወራ አይደለም። ዋናው ታግሎ ማሸነፍ ነው። መልካም እድል እላለሁ ለሁሉም። እናንተም ሐሳብ ካላችሁ ሴዶ ያሸንፋል ወይም ደግሞ ጆኒ ነው የሚያሸንፈው ካላችሁ ምንድነው ሐሳባችሁ? ከምን አንፃር ምን አይታችሁ ነው ያሸንፋል ያላችሁ የሚለውን ሐሳባችሁን ኮሜንት ላይ አስቀምጡ። እስካሁን እዚህ ድረስ ደርሳችሁ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። በዚህ ቻናል አዳዲስ ወቅታዊ የሆኑ መረጃዎችን እናወራለን፣ ሼር እንደራረጋለን፣ ሐሳብ እንሰጣጣለን እና ሰብስክራይብ ማድረጋችሁን አትርሱ። የሰብስክራይብ ካደረጋችሁ በኋላ የኖቲፊኬሽን ምልክቱንም አደራ። መልካም ጊዜ